እናት ወልዳለች። እናት ስትወልድ ድገመውና ፉቸር ላይ አንተ እናትን ትውለድ። ይሄን ማድረግ ትችላለህ? አይደለም እኔ ሐሳቤ እንደዛ አይነት አይደለም እያወራ ያለሁት እንደዛ አይነት ሐሳብ አይደለም። ቁርአኑ እያለ እንደዛ ነው። ያንተ ሐሳብ ኪስ ውስጥ አድርገው። ቁርአኑ እያለ ያለው ግን ያንን ነው። ለምንድን ነው የእምነት አባት ሆናችሁ ግን እንደዚህ የምትናገሩት? ሰው እኔ አሁን እስካሁን አንድ ቃል መጥፎ ቃል አልተናገርኩም አይደለ? እኔ መጥፎ ቃል አልተናገርኩም። አሁንም ልድገምልህ አንተ የግልህን ሐሳብ ምን ታደርገዋለህ? የግልህን ሐሳብ አላልኩኝም። የግልህን ሐሳብ ልናገር እኮ አላል። መቼ አስወራኸኝ ሲጀመር ወንድሜ? እኔ ሐሳቤ ጥያቄ ገብቶሃል? እሺ ወይ እንለፈው ወዲያ ጥያቄ ልጠይቅ? እንዴት ነው አልገባኝም እኔ። ይሻላል ቢያንስ የተወሰነ ፓስት እና ፕሬዘንት ቴንስ ፊውቸር ቴንስ ምንድናቸው የሚባሉትን ሊንጓር አስሚዞ አለ ከታች ስሚዞ ካለ ስሚዞ አንድ ወላሂ ምሬ ነው ፌቨር ላደርግልን ነው። እሺ በጣም ይቅርታ ወላሂ አልዓዚም አንዴ መጥፎ ነገር አስቤ አይደለም ወላሂ ነው ማለት ባላህ አንዴ እባክህ አንዴ አንተ አስበህልኝ ነው ግን እኔ ቅርብኝ። አሁን እምነቱ ላይ ጥያቄ ልጠይቅ ወይ ጉድ። እሺ እያልኩ ያለሁት ምን እንደሆነ ልንገር። አሁንም በጣም ሰከን ብዬ ያወራው ቁርአኑ ያወራ ያለው ወንድሜ ኪስ ከተተው ምን በለው እያልከኝ ሰከን ብለሃል። ኢብራሂም እንኳን ቀድሞ አንድ ነገር አላለኝም ነበር። ብዙ ደቂቃ ያወራን ነበር። እሺ አሁን ካልሆነ ጥያቄውን ለፈውና ሌላ ጥያቄ ልጠይቅ ይሻላል። ጠይቅ ማይሮ ቁርአን ፍጡር ነው ወይስ ስብሐት? በጣም ይቅርታ ቅድም እንትን ስላልኩ ግን እኔም ስሜታማ ሆኛለሁ በርግጥ። ነገር ግን እዚህ ጋር አንደኛ ደረጃ የምር ነው የሚልህ የማሂር የሚለው በደንብ ገብቶሃል፣ ተረታኸዋል። ነገር ግን አንዳንድ ምን አለ መሰለህ በቃ ገብቶኛል አመሰግናለሁ ማለት እናንተ ልክ እስልምናን እንደተቀበላችሁ አይነት አድርጋችሁ ታስቡታላችሁና በቃ ይሄን ለህልና እንቶ እና ቀጣይ ጥያቄ ጠይቅ ችግር የለው። ማሂሮ ጀዛከላህ ኸይረን ቆንጆ አድርገን ያሰጣው። እሺ ችግር የለም እኔ ቢገባኝ ምን ችግር የለም። አሁን ስለ ራሴ ማቀው ራሴ ነኝ። ቀደም ከኢብራሂም ጋር ስናወራ በነበረበት ሐሳብ ላይ ኔትወርክ ተቋርጦ እስኪያስወርደኝ ድረስ አንድም መጥፎ ቃላት አልተነጋገርንም፣ አንድም እንደዚህ አይነት ነገሮች አላወራንም። እኔ አሁንም ቢሆን እዚህ ጋር ሰዓቴን አባከኝ ጊዜን እያባከንኩኝ እዚህ ጋር እያወሩ ያለሁት ለመረዳትና ለማወቅ ነው። ከገባኝ ለምን ብዬ እዳረጋለሁ ከእናንተ ጋር? ለምንስ እኔ ምደክማለሁ? ለምንስ ጊዜን አባክናለሁ? ጥያቄ ካለ ጠይቅ። እሺ ስለዚህ ቅድሙን አልፈኗል፣ ችግር የለውም። እሺ ቁርአን ፍጡር ነው ወይስ አይደለም? እስኪ እሱን እንድታስረዳኝ ነበር። አይደለም። ምንድን ነው? ለባህሪ ነው ያለው ማውቀት ያለው ባህሪ ነው። ያለው ባህሪ ታዲያ አምላክ አይደል እንዴ? ፈጣሪ አይደል? አይደለም። ቁርአን ፍጡርም ነው አንልም፣ ፈጣሪም ነው አንልም። የአላህ ባህሪ ነው ብለን እናገራለን። ተመልሶልኛል፣ መልሱ ተመልሶልኛል። ግን የአላህ ባህሪ ፍጡር ነው ማለት ነው? የአላህ ባህሪ ፍጡር ነው ወይም ፈጣሪ አይደለም አይባልም? አይባልም። የአላህ ባህሪው ቃሉ ነው፣ የአላህ ቃሉ ነው። አላህ ደግሞ መናገር ባህሪው ነው። ቁርአን የአላህ ቃል ነው፣ መናገሩ ነው እንዳለ የአላህ ቃል። የአላህ ቃል ፍጡርም ፈጣሪም አይባልም ማለት ነው? መዶሻ ቆፋሪ ነው ተቆፋሪ ነው? እኔ ጥያቄ የጠየቅኩኝ ነው እኮ መልስልኝና እሱ ላይ ከጨረስኩ ኧረ ቢስሚላህ ስብሐት ግን ምን ሆነ ነው መለስክልኝ። ገብቶኛል። በቃ የአላህ ቃል ፈጣሪም አይደለም ፍጡርም አይደለም አልከኝ። ገብቶኛል። ኢሳ ያላህ ቃል ነው አይደለም ነው? ስለዚህ ኢሳም ፈጣሪ ፍጡርም አይደለም ማለት ነው? አይደለም። በአላህ ቃል የተገኘ ነው። ምንድን ነው ልዩነቱ? ቀደምም እዛ ጋር ያላህ ቃል ነው ካልከኝ ኢሳም ያላህ ቃል ነው ካልከኝ ኢሳ ያላህ የይሁን ቃሉ ነው። ይሁን እሺ፣ ምንድን ነው ልዩነቱ? አምላካችን አላህ በሱረቱል ኢምራን ላይ ሲናገር ምን ይላል ስለ ኢሳ? አምላክ ኢሳን በሁን ብሎ ፈጠረው፣ በይሁን ቃሉ ፈጠረው። ኢሳ የአላህ የይሁን ቃሉ ነው። እሺ ሁላችንም የሰው ልጆች አምላካችን አላህ በቁርአን ላይ ሲናገር የሆነ ነገር ማድረግ ሲፈልግ አምላካችን አላህ ምን ይላል? ወይቁሉ ለሁ ኩን ፈየኩን፣ ሁን ይሏል ይሆናል። ስለዚህ ሁላችንም ኢሳ የአምላክ የአላህ የይሁን ቃሉ ነው። የይሁን ቃሉ ነው ማለት አምላካችን አላህ ሁን ብሎ የፈጠረው ነው ማለት ነው። የቃሉ ውጤት ነው። የቃሉ እንትን ነው። ቅድም ምሳሌ ሊሰጥስ ብዬ አስፍቼ እንትን ስለ እንትን አልከኝ ትንሽ ለዛ ነው አይደለም ወንድሜ። እኔ ካስረዳኸኝ እሰማለሁ፣ ግን መልሰህ እኔን አትጠይቀኝ ነው እንጂ አንተ በፈለከው መንገድ አስረዳኝ። እኔ ለመረዳት ዝግጁ ነኝ። አሁን በሌላ ሀሳብ ላስረዳሽ። ዶማ ቆፋሪ ነው ተቆፋሪ ነው ስትባል
ምንድነው መልስ ስብሐቲ? እኔንም ማይር ይሄን አትጠይቀኝ፣ አንተ አስረዳኝ። አንተ እንደፈለክ አድርገህ አስረዳኝ። እኔ ዝም ብዬ ልስማ። ሚውት ማድረግ ካለብኝ ሚውት አድርጌ ልስማ። ወነዑዝ ቢላህ። እሺ ዶማ ቆፋሪም ነው ቆፋሪ ነው ወይ ተቆፋሪ ነው ስትባል ቆፋሪም አይደለም ተቆፋሪም አይደለም። ታዲያ ምንድነው መቆፈሪያ? ውጤቱን የሚያስገኝ ነው እንጂ ተቆፋሪው መሬቱ ነው፣ ቆፋሪው ደግሞ የያዙ አካል። በተመሳሳይ አምላካችን አላህ Subhanahu Wa Ta'ala ዒሳን በይሁን ቃሉ አስገኝ ሁን አለው። የአምላካችን አላህ ቃሉ ንግግሩ አስገኝ ነው እንጂ የይሁን ቃሉ ነው ስንል ኢሳ እንትን ነው ማለታችን አይደለም። በዚህ መልክ ነው የምንረዳው። ቁርአኑም ቃል በቃል የሚያስቀምጠው ይሄን። አሁን ከሰጠኝ ምሳሌ ላይ ያልገባኝን ልጠይቅ። ጭቅጭቅ እንዳይሆንብኝ እየፈራሁ ነው እኔ እያወራሁ ያለው። ጠይቅ ችግር። እሺ አሁን ለምሳሌ ባልከኝ ዶማ መቆፈሪያ ነው ወይስ ምንድን ነበር ያልከኝ ላይ ሌላ ሶስተኛ መቆፈሪያ ነው ብለህ ቆፋሪም አይደለም ተቆፋሪም አይደለም መቆፈሪያ ነው ብለህ ሌላ ሶስተኛ ነገር ነው የነገርከኝ። መልሱን አይደለም ከሰጠኝ ምርጫ ከቆፋሪም ወይ ከተቆፋሪም ያልሆነ ሌላ ሶስተኛ መልስ ነው የሰጠኝ፣ ከሁለቱም ያልሆነ ማለት ነው። ስለዚህ አሁንም ፍጡርም አይደለም ፈጣሪም አይደለም ካልከኝ ሌላ ሶስተኛ መልስ ፈልጋለሁ ማለት ነው። መቆፈሪያ ነው ብለህ እንደመለስከኝ አሁንም የነገርኩህ ነው። የአምላካችን አላህ Subhanahu Wa Ta'ala ዒሳ የአላህ ቃል ነው ሲባል የይሁን ቃሉ ነው፣ በይሁን ቃል የተገኘ ነው። አምላካችን አላህ ሲናገር በቁርአን ላይ የዒሳ ምሳሌ ልክ እንደ አዳም ነው ብሎ ዘጋው። ሁን አለው ሆናል። አምላካችን አላህ አዳምን ሁን አለ ሆነ። በተመሳሳይ እናታችን መርየም ማህፀን ላይ አምላካችን አላህ ሁን የሚለውን ቃል ጣለ ሆነች። ማን ዒሳ ፍጡር ሆነ። ስለዚህ የይሁን ቃሉ ነው። ኢየሱስ ክርስቶስ ለአምላካችን አላህ የይሁን ቃሉ ነው። ለምሳሌ እኔ ማሂር ይሄንን ነገር ስሩ ብዬ ሳዝ ካፌ የወጣው ስሩ የሚለው ቃል ያንን ነገር ለመስራት ትእዛዝ ሆነ። ካፌ የወጣው ንግግር ሄዶ ቤት አይሆንም። ለምሳሌ በደንብ አዳምጡ። አሁን እኔ ኡስታዝ ጀማል ሂድና ቤት ስራ አልኩት፣ ሄዶ ቤት ሰራ። እኔ የተናገርኩት ቃል ራሱ ቃሉ ሄዶ ቤት አልሆነ፣ ቃሌ ግን ቤት እንዲሆን መንስኤ ሆነ። ሐሳቡ ይሄ ነው። አምላካችን አላህ Subhanahu Wa Ta'ala ሁን ብሎ ሲያስ በአምላካችን አላህ Subhanahu Wa Ta'ala ትእዛዝ መሰረት በይሁን ቃሉ ሆነ። ዒሳ የአላህ ቃል ውጤት ነው ስንል አላህ በይሁን ቃሉ ያመጣው ውጤት ነው ለማለት ነው እንጂ ሌላ ሐሳብ የለውም ነው። እሺ ወንድሜ አመሰግናለሁ። ሌላ ልጨምር ጥያቄ? አሁን 3 ጥያቄ ጠይቃል፣ ግን ገነት አለች። እሱ ነው መጠየቅ አለበት። አዎ ግን ይመለሳል ብላ ግን እሱ ለምን ተጠየቀ? ማሂሩ አፎን አልቀላ መግባት ፈልጌ አይደለም። አይ ከነሱ ምንማረው ምን ማለት ነው? ለዛ ነው እኔ ኢብራሂም ሲመጣ ይጠያየቃል። ጋሽ ጀማል ወይ አላዋሩኝ ወይ ከሱ ጋር ሳወራ መሀል እየገቡብኝ ግን እንዴት ነው? ወይ አንዴ ሀሳብ ነው የሰጡት። እሱ 3 ጥያቄ ስለጠየቀ አንተ ብትጠይቀው ብለው ሀሳብ ነው የሰጡት። ኦፈንስ አትናደድ፣ ምንም የሚያናድድ ነገር የለም። ሀሳባቸውን የሰጡት አይደለም። እኔ ምንም አልተናደድኩኝም ማሂር። መናደድ ሳይሆን እኔ ዓለማዊ ሰው ነኝ፣ እንደናንተ እምነቱ ላይ ያለው ሰው አይደለሁም። ግን ከናንተ የምትነግሩኝን ነገር ብቻ ሳይሆን ጸባያችሁንም ማየት አለብኝ አይደለ? አንድ ሰው ወደ አሁንም እኮ ምንም የተናገሩት ነገር የለም። ኡስታዝ ጀማል እሱ ስለጠየቀ አረባክን አዳምጥ። እሱ ስለጠየቀ አንተ ብትጠይቀውስ እሱ ብቻ ለምን ጠያቂ ይሆናል? ቤቱ የንጽጽር ነው ብሎ ሐሳብን ያቀረቡት። እንደውም እኔ ትቼው ነበር 3 ጥያቄ ስለጠየቅ እኔ አሁን አንተን ጠይቃለሁ። ከየትኛው ቤት እምነት ነው? እሺ ማይሪ አንተ ከመምጣትህ በፊት ከኡስታዝ ጀማል ጋር ስናወራ እንደዚህ ሲል ጠይቅ። ከኡስታዝ ጀማል ጋር ያወራው 2 ደቂቃ አይሞላም። እኔ ኔትወርክ እምቢ ብሎኝ ወጥቼ ቆይ ያሉኝ ልንገርህ፣ ውሸት ከሆነ ውሸት ነው ይበሉኝ። ራሳቸው ሰምቻለሁ። ምን አልኳቸው? እሺ አልጠየቅም፣ ልማር ነው የመጣሁት፣ ልጠይቅ ነው የመጣሁት አልክ። ስለዚህ ያንን ከሰማህ ታዲያ ለምን ልጠይቅህ ትለኛለህ? አንተ ሰው አትጠየቅም? አንተ በእምነት ላይ በምታምነው ሐሳብ ትምህርት ላይ አትጠየቅም? ጠይቁ ተብለን አይደል የመጣነው እኛ ማሂር ወንድሜ፣ ጠይቁ ተብለን የመጣነው አይደል? ኢብራሂም ቤቱን ሲከፍት በቃ እሺ፣ በቃ የሶስት ጥያቄ ጠይቀሃል። አሁን ገነት እናስተናግዳታለን። አንተ ሚዩት አድርግ። እሺ አንድ የመጨረሻ ጥያቄ ልጠይቅ። አይ ገነት ነው የምትጠይቀው። ገነት ከጠየቀች በኋላ አንተ ትጠይቃለህ። እሺ አመሰግናለሁ። እሺ እጠብቃለሁ። ገነት አለሽ?
ገነት ይሰማሻል? ገነት አለሽ? አይሩ ቅድም ሰው ታፍቶኛል ብላ ሄዳለችና ተመለሰች ይሆናል። በቃ ተመለሰ ይላል። እሺ ትሩዛለህ ኢብሮ እየጨረስኩልህ ነው። እስልምና ላይ እስካሁን ድረስ እስልምና ላይ ብቻ ነው ጥያቄ ተቀበልኳቸው ያለሁት። ካሁን በኋላ አንተ ነህ ጠያቂ የምትሆን፣ መጠየቅ ብቻ ነው ያንተ ስራ ካሁን በኋላ። እና እንደዛ ከሆነ እኔ ለምን ጠብቅ ትለኛለህ? ማይሪ ቆይ አስተናግዳለሁ። ችግር የለውም። ጠይቅ በለው። ጠይቋል። እስካሁን ድረስ 4 ጥያቄ አስተናግጇል። አንተ ከሄድክ በኋላ እሱ ነው ያስተናግዳል። ለማረ 3 ነው ማይሪ ተው 3 ነው። አራተኛውንም አንቢ አልኩ። ቆይ ጠይቅ። እሺ ጠይቅ። እኛ ላይ ጠይቁ። ደብል ስታንዳርድ የሌለ ነገር ካለ እሱ የዛን ይናል። እሺ ቀጥልና እንትን በለው። እሺ በመጀመሪያ ይቅርታ ኢብሮ እየቀደም እያወራን ኢንተርኔት አቋርጦኝ ነበር የወጣሁት። ችግር የለም ይቅር ብሎ ለአንተ ጠይቅ ጥያቄ። አረ እንዴት ነው ነገሩ? እንዴት ነው ሰማል አለው? አዎ አለ ጠይቅ። እሺ ስለ ቁርአን እንድትነግረኝ ነበር። ቁርአን እንዴት ነው ስልህ አመጣጡ እንዴት ነው? አምላካችን አላህ Subhanahu Wa Ta'ala ለነቢዩና መሐመድ ሰለላሁ ዐለይሂ ወሰለም አወረደላቸው። ወዴት ነው ያወረደላቸው? ወደ ልባቸው። አምላካችን አላህ Subhanahu Wa Ta'ala ቁርአንን በብዙ ጊዜ በብዙ አመታት ለረሱል ሰለላሁ ዐለይሂ ወሰለም አወረደላቸው። እንደየሁኔታው እንደየጊዜው እንደየአገባቡ እንደየሁኔታዎቹ ቁርአን አስፈላጊ በሆነበት አምላካችን አላህ Subhanahu Wa Ta'ala ለነቢዩና መሐመድ ሰለላሁ